ብዙ ጊዜ በቤተ ክርስቲያን በተለይ በምህመናን አባቶች ካህናትን ምናልባት አጉል ቦታ ወይም ደግሞ ደስ ማይል ቦታ ስናገኛቸው ቅድስት ቤተ ክርስቲያንን የመኮንን ነገር አለ። በነገራችን ላይ ካህናትንና ቅድስት ቤተ ክርስቲያንን ለይቶ ማየት ያስፈልጋል። አንድ ካህን ያልተፈቀደለት ቦታ ወይም ደግሞ ክርስቲያናዊ ያልሆነ ቦታ ሲገኝ ምናልባት ልክ እሱ ያንን ስላደረገ ቅድስት ቤተ ክርስቲያንን መጥላት አግባብ አይደለም። ቤተ ክርስቲያንንና ካህኑን ለይቶ ማየት በጣም አስፈላጊ ነው። አብዛኞቻችን ግን ካህናት እኮ እንደዚህ ናቸው እንደዚህ እየሆኑ ነው እያለን ቤተ ክርስቲያን መምጣት አልፈልግም መሄድ አንፈልግም የሚሉ ምእመናን አሉ፣ ሁላችንንም ጨምሮ ማለት ነው። ይሄ ግን የተሳሳተ ነው። ምክንያቱም የትኛውም ካህን የቅዱስ ቤተ ክርስቲያን ልኳ መጠኗም አይደለም። ቤተ ክርስቲያን በነገራችን ላይ በየትኛውም ቅዱስ ልክ አትለካም። ቤተ ክርስቲያን ራሷም ጉልላቷም ውበቷም ደምግባቷም አምላካችን መድኃኒታችን ኢየሱስ ክርስቶስ የሆነላት ነችና ቅድስት ቤተ ክርስቲያንን በአንድ ካህን መዝኖ በዛ አይቶ ቅድስት ቤተ ክርስቲያን ከዚህ በኋላ አልደርስም ማለት ተገቢ አይደለም። በነገራችን ላይ ሁሉም ካህናት ደግሞ እንደዛ አይደሉም። ሁላችንም ቅዱሳን እንዳልሆነው ሁሉ ሁሉም ሰው ደግሞ ወይም ደግሞ ሁሉም ካህን በቃ አንዱ የቤተ ክርስቲያንን ስርዓት ጠብቆ ይኖራል ማለት አይደለም። ነገር ግን እንዲህ ሲባል እንዲህ ያሉ ካህናት የሉም ማለት አይደለም። ምናልባት እኛ ብዙዎቻችን ሁልጊዜ ድክመቶችን ብቻ ስለምናይ ነው እንጂ ካህናት ሆነው በጎ ምግባር የሚያሳዩ አሉ። ስለዚህ አሁን ክፉን ምግባር አይተን ከቤተ ክርስቲያን እንቀራለን የምንል እንዳለን እንዲሁ ደግሞ ለምን በጎን ካህን አይተን ወደ ቤተ ክርስቲያን አንቀርብም? ይሄ ማለት እንግዲህ ቤተ ክርስቲያን የሐዋርያት ጉባኤ ነች። በሐዋርያት መካከል ደግሞ የበደለ ያጠፋ ይሁዳ የሚባል እንግዲህ ሰው አለ። ስለዚህ ይሁዳን አይተን የግድ ወደ ክርስቶስ አንቀርብም አይባልም። ይሁዳ እንዳለ ቅዱስ ጴጥሮስ፣ ቅዱስ ዮሐንስ፣ እነ ቅዱስ እንድሪያስ ሌሎችም ደጋግ ሐዋርያት ከዛም በኋላ የተነሱ ሐዋርያን አበው አሁንም በዘመናችን ያሉ ደጋግ አባቶች አሉና ያንን ክፉ ነገር ትተን በጎ የሚያስተምሩ ዋነኞቻችንን እያየን ወደ ቅድስት ቤተ ክርስቲያን መመለስ ነው እንጂ በአንድ ካህን ምክንያት እንደው ቤተ ክርስቲያን አልደርስም ማለት ይሄ በጣም የተሳሳተ አመለካከት ነው። ክፉ ምግባር ያለው ካህን እንዳለ ሁሉ በጎ ምግባር ደግሞ ያላቸው ካህናት መነኮሳት ስላሉ እነሱን አይተን ደግሞ ወደ እግዚአብሔር ቤት መቅረብ አለብን። ሁልጊዜ ምሳሌ ማድረግ ያለብን እንደ ደመና የከበቡን ቅዱሳንን በምግባር በትሩፋት የበረቱ ካህናትን ነውና እነሱን እያየን ወደ ቅድስት ቤተ ክርስቲያን እንድንመለስ እንጂ የአንድ ካህን ስህተትን አይተን ከቤተ ክርስቲያን መቅረት በእውነት ይሄ በረከት የሚያሳጣ ስለሆነ አውቀንበት ወደ ቤተ ክርስቲያን እንድንመለስ ሁላችንም ለዚህ ልንዘጋጅ ይገባል።